ቢዚ እና ግዙፍ የሚባሉት ኤርፖርቶች የትኞቹ ናቸው? ያው አንድ ኤርፖርት ግዙፍ ለመባል ሁለት ነገሮችን በዋነኝነት ማሟላት አለበት። የመጀመሪያው በአመት ምን ያክል ሰዎች ይንቀሳቀሳሉ የሚለውና ሁለተኛው ደግሞ በቀን ምን ያክል የኤርክራፍት እንቅስቃሴ አለ የሚለው ነው። ስለዚህ በዛ መሰረት ስንለካ ከአምስቱ ሁለቱ የሚገኙት አሜሪካ ውስጥ ነው። የመጀመሪያው ሄርትስፊልድ ጃክሰን አትላንታ ውስጥ የሚገኝ አውሮፕላን ማረፊያ ነው። ይህ በቀን ከ2700 እስከ 3000 ኤርክራፍቶች ሲንቀሳቀሱ በአመት እስከ 104 ሚሊዮን ሰዎች ይጓጓዛሉ። ሁለተኛው ደግሞ ዱባይ ኢንተርናሽናል ኤርፖርት ነው። ይሄ ደግሞ በአመት እስከ 87 ሚሊዮን ሰዎች ሲጓጓዙ ከ1000 እስከ 1100 ኤርክራፍቶች ይነሳሉ ያርፋሉ ማለት ነው። ሶስተኛው ደግሞ ዳላስ ፎርት ወርዝ ኢንተርናሽናል ኤርፖርት ነው። ይሄ ደግሞ በቀን ከ2300 እስከ 2600 ኤርክራፍቶች ሲነሱ ሲያርፉ እስከ 80 ሚሊዮን መንገደኞች ደግሞ በአመት ይንቀሳቀሳሉ። አራተኛው ደግሞ ማይ ፌቨራይት ዋን ለንደን ሂትሮ ኤርፖርት ነው። ይሄ ደግሞ ከ1200 እስከ 1400 ኤርክራፍቶች በቀን ሲንቀሳቀሱ እስከ 79 ሚሊዮን ሰው ድረስ በአመት ይንቀሳቀሳል። አምስተኛው እና የመጨረሻው ደግሞ ቶኪዮ ሃንዳ ኤርፖርት ነው። ይሄ ደግሞ ከ1800 እስከ 2100 ኤርክራፍት እንቅስቃሴ በቀን አለው። እስከ 78 ሚሊዮን ሰው ድረስ ደግሞ በአመት ይንቀሳቀሳል ማለት ነው። እንዲህ አይነት ደግሞ የአቪዬሽን ኢንፎርሜሽን ከፈለጋችሁ ፎሎ እያደረጋችሁኝ ይመቻችሁ።